አብሮ በመኖር ላይ መከባበር ትልቅ ዋጋ እንዳለው አያጠያይቅም። ማንም የሚያውቀው ነገር ነው። አንድ የሚከበር ሰውና የማይከበር ሰው የሚሰጠው ዋጋ በማህበረሰቡ ያለው አረዳድ የተለያየ ነው። የምትከበር ሰው ከሆንክ ብዙ ሰው ከፍ ያለ ዋጋና ክብር የሚሰጥህ ከሆነ ከማይከበረው ሰው የተሻለ ተቀባይነት ይኖርሃል፣ የተሻለ ተጠቃሚም ትሆናለህ። በፍቅር ግንኙነት ላይ በሪሌሽንሺፕ ላይም እንደዛ ነው። የምትከበር ሰው ከሆንክ በቀላሉ አትደፈርም፣ ማንም ሰውም አይንቅህም። ፍቅራዊ ህይወትህንም እንዲዘልቅ ማድረግ ትችላለህ። ሰው በመጥፎ ነገር አያነሳህም። ከማንም በላይ ደግሞ በፍቅረኛህ ወይ ደግሞ በባለቤትህ ተወዳጅና ተፈቃሪ እንድትሆን ያደርግሃል። ሰላም የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። ዛሬም ለእናንተ ይጠቅማል ብዬ ያሰብኩትን አንድ ሐሳብ፣ አንድ ምክር ይዤላችሁ መጥቻለሁ። ለዛሬ የመረጥኩት ሐሳብ ሴቶች የሚወዱት ወንድ ወይ ደግሞ በሴቶች የሚከበር ወንድ እንዴት ያለ ነው የሚል ነው። እናም ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። አብራችሁኝ ሁኑ። እናም በዛሬ ቪዲዮ የምናየው በሴቶች የሚከበር ወንድ እንዴት ያለ ነው፣ በሴቶች ብቻ ሳይሆን በሁሉም ሰው የሚከበር ወንድ እንዴት ያለ ነው የሚል ነው። በመሆኑም አሁን የምጠቅስልህን ነገሮች በኑሮ ህይወትህ ላይ እየተገበርካቸው ከሆነ የተሻለ ህይወት ለመምራት እስካሁን የመጣህበትን ገምግም። እስካሁን ያልተገበርካቸው ከሆነ ደግሞ እንድትከበር ስለሚያደርጉ፣ ወንድነትህን ስለሚያረጋግጡ፣ ስብዕናህና ታላቅነትህን በሰው ፊት ከፍ ስለሚያደርጉ እንደ ልምድ ብትወስዳቸው የተሻለ ነው። በመጀመሪያ ደረጃ አንድ ወንድ ከማንም በላይ እንዲከበር የሚያደርገው ጊዜ ሰጥቶ ካዳመጠ በኋላ ትንሽ የሚናገር ከሆነ ነው። ወይ ደግሞ ከመናገር የተቆጠበና ብዙ የሚያደምጥ ሰው ነው። አብዝቶ የሚያደምጥ ሰው በማዳመጥ ከብዙ ሰው ዕውቀት እንደሚገኝ ያውቃል። በእያንዳንዱ ሰው ህይወት፣ በእያንዳንዱ ሰው ኑሮ የየራሱ የሆነ ጥበብ፣ ልምድና ተሞክሮ አለ ብሎ ነው የሚያምነው። እነዚህ ልምዶችና ተሞክሮዎች እኔ ከሰማኋቸው ይጠቅሙኛል ብሎ ነው የሚያምነው። ንቆ የሚተወው ወይ ደግሞ አይጠቅመኝም ብሎ የሚጥለው ልምድ ወይ ደግሞ ተሞክሮ የለም። ቀጣይ ህይወቱ ምን እንደሚገጥመው ስለማያውቅ የሰማውን ሁሉ እንደ ተሞክሮ ነው የሚወስደው። ይሄ ሰው በጣም አድማጭ ስለሆነ የሚናገራቸው ነገሮች በጣም ትርጉም ያላቸው ናቸው። ለምን መሰላችሁ? እሱ የሚናገረው ሁሉም ሰው ከተናገረ በኋላ ስለሆነ፣ ከሚናገሩት ሰዎች ሁሉ ብዙ ካወቀና ከተረዳ በኋላ ስለሆነ፣ የተናገሩትን ገምግሞና ምን እያሰቡ ነው የሚለውን ካወቀ በኋላ ስለሆነ የሚናገረው ሁሉም ሰው ሊያሳምን የሚችል ሐሳብ ነው የሚያቀርበው። የሱ ሐሳብ ወይ ደግሞ የሱ ውሳኔ የመጨረሻ የሚታመን ሐሳብ ወይ ደግሞ የሚታመን ውሳኔ ነው የሚሆነው። እሱ ካለ አለ ነው። እሱ የተናገረው እኮ ማንም ሰው ነው የሚያሳምነው ነው የሚባለው። ይሄ ሰው ግን የተለየ ኃይል ወይ ደግሞ የተለየ ተፈጥሮ ስላለው ሳይሆን መች መናገር እንዳለበት ስለሚያውቅና ለየትኛው ሰው በምን መንገድ ብናገር ነው የኔ ሐሳብ ተቀባይነት ሊያገኝ የሚችለው የሚለውን በደንብ ስለሚያውቅ ነው። ከሁሉም ሰው በኋላ ነው የሚናገረው። የሁሉም ሰው ሐሳብ ካዳመጠ በኋላ፣ የሁሉም ሰው አስተሳሰብና አረዳድ በሚገባ ካወቀ በኋላ ነው የሚናገረው። ብዙ ከመናገር ብዙ ማዳመጥ ጠቃሚ እንደሆነ የታወቀ ነው። ይሄን የሚረዳ ግን አስተዋይ ሰው ብቻ ነው። ትዕግስት አድርጎ ማዳመጡ ለብዙ ሰው ክብር እንደሰጠ ተደርጎ ነው የሚወሰደው። ብዙ ሰው ከማዳመጥ መናገር ነው የሚወደው። ራሱን በሰዎች መወደድ ነው እንጂ የሰው ሐሳብ ማዳመጥ፣ ሰው የሚናገረውን ትኩረት መስጠት ብዙም ዋጋ ያለው አይመስለውም። አንተ ግን ብዙ ከመናገር ብዙ አድማጭ ብትሆን በጣም የተሻለ ነው። ምክንያቱም አድማጭ ስትሆን ሁሉም ሰው አንተን ይረዳኛል፣ ያደምጠኛል፣ ያከብረኛል ብሎ ነው የሚያስበው። ሰው አክባሪ ነው፣ ማንንም አይንቅም ብለው ነው የሚያስቡህ። በፍቅር ህይወትህ ላይም እንደዚህ ከሆንክ ፍቅረኛህ ብዙ ከማውራት ብዙ የምታደምጣት ከሆነ ይወደኛል፣ ያፈቅረኛል፣ ያከብረኛል የሚል ስሜት በውስጧ እንዲፈጠር ነው የሚያደርገው። ይህን ስሜት በውስጧ ከተፈጠረ ደግሞ ተወዳጅ፣ ተፈቃሪና ተፈላጊ መሆኗን እንዲሰማት ስለሚያደርግ እንድትወድህና እንድታፈቅርህ ያደርጋታል። ስለዚህ ብዙ አታውራት። ብዙ የምታወራት ከሆነ ብታፈቅርህም ራሱ አንዴ ከጀመረ ሲለፈልፍ ነው እንደሚውለው። ምንድነው አያቆምም እንዴ? አይፋታኝም እንዴ ነው የምትለው። በሂደት ደግሞ እንድትጠላህ ነው የሚያደርገው። ሌላው ደግሞ ሴቶች የሚወዱትና የሚያከብሩት ወንድ በመጠኑ ኮራ ያለ ወንድ ነው። ኮራ በል ማለት ግን እንደምታፈቅራት አትንገራት ማለት አይደለም። ስሜትን አትግለጽ ማለት አይደለም። በውስጥህ የተፈጠረ ነገር አታውራት ማለት አይደለም። ኮራ በል ማለት
ከተናደድክ ንዴትን አትግለጽ ማለት አይደለም። ኮራ በል ማለት ተናደህ ስሜታዊ በሆንክበት ሰዓት ወይ ደግሞ ተደስተህ ስሜታዊ በሆንክበት ሰዓት ስሜትህን በውስጥህ ሳታስቀር ሁሉም በግልጽ አታውጣው ማለት ነው። ምክንያቱም ስሜታዊ ስንሆን አእምሮአችን ራሱ ነው ሐሳብ የሚያመነጨው። ነገ ልንደግመው የማንችለውን ካለፈ በኋላም ይቅርታ ለመጠየቅ የሚከብድ ድርጊት እንድንፈጽም የሚጸጽተንንና ሰው የሚጎዳ ቃል እንድንናገር ነው የሚያደርገው። ካደረግነው በኋላም እንደ ተሳሳትን አምነን ይቅርታ የምንጠይቅበትን ቃል እንድንናገር ወይ ደግሞ መጥፎ ድርጊት ፈጽመን ይቅርታ የሚያስጠይቀንን ውሳኔ እንድንወስን ነው የሚያደርገን። በጣም ስሜታዊ ስንሆንና መጥፎ ስሜት ሲሰማን የምንወስናቸው ውሳኔዎች በጣም የተሳሳቱ ከመሆናቸውም በላይ ከባድና ጎጂ ናቸው። ውሳኔያችንን ብቻ ሳይሆን የምንናገረውን ቃል ራሱ ሰዎች ለመሸከም የሚከብዳቸው ነው። ምክንያቱም ምንም ሳያመዛዘን ተጎድቻለሁ የሚለውን ልብህ ተበድያለሁ የሚለውን አእምሮህ ነው የሚያወራው። በመሆኑም የጉዳትህን ስሜት ብቻ ነው የምታዳምጠው፣ ለጉዳትህንም አጸፌታ የምትሰጠው። ሰዎች አንተ በተረዳኸው መንገድ ስለማይረዱህ ወይ ደግሞ አንተ በተጎዳኸው ልክ ስላልተጎዱ የምትናገረውን ሲሰሙና ንዴትህን ሲመለከቱ በተዛባ መንገድ ነው የሚረዱህ። ወይ ደግሞ አንተ በተረዳኸውና በተሰማህ መጠን አይደለም የሚረዱት። በዚህም ምክንያት ቶሎ የሚወስንና ቶሎ የሚናደድ አድርገው ነው የሚያዩህ። ስሜትህንም ሊረዱህ አይችሉም። ስለዚህ ስሜታዊ በሚያደርጉ ጉዳይ ሰከን ብለህና ተረጋግተህ ለማውራት የምትሞክር ከሆነ፣ መጥፎ ቃል ከአፍህ የማይወጣ ከሆነ በሴቶች ወይ ደግሞ በፍቅረኛህ ከፍ ያለ ቦታ ነው የሚሰጥህ። ረጋ ያለ ባህሪ ሲኖርህ ደስ ሲል ስሜቱን መቆጣጠር የሚችል ሰው ነው እርጋታው ይማርካል እንዲሉህ ነው የሚያደርገው። በምትናደድበት ሰዓት ብቻ ሳይሆን በደስታ ሰዓትም ተደስቻለሁ ብለህ ቃል የምትገባውን የምትወስነውንም ውሳኔ ነገ የሚጸጽትህ መሆን የለበትም። ሴቶች አንዳንዴ ቃሉና ተግባሩ አንድ አይደለም ይላሉ። የሚያፈቅረኝ ይመስለኝ ነበረ፣ ተግባሩ ሳየው ግን አያፈቅረኝም ብለው ይላሉ። ይሄ ከምን የሚነሳ ይመስላችኋል? ወንዱ ስሜቱ መቆጣጠር ባለመቻሉ ነው። አንዳንድ ወንዶች ሲናደዱ የሚናገሩትን አያውቁም፣ የሰው ልብ ነው የሚሰብሩት። ሲደሰቱም ብዙ ነገር ነው የሚያወሩት፣ ብዙ ነገር ነው የሚተረተሩት። እሱ በተደሰተ ጊዜ ብዙ ነገር ነው የሚያወራት፣ ብዙ ነገር ነው ቃል የሚገባላት። በመሆኑም አንተ ቃል የምትገባላትን ነገሮች በጣም ነው የምትፈልጋቸው። ቃልህን ማክበርህንና አለማክበርህንም አንተን የምትመዝንበት ነው የሚሆንላት። ከማንም በላይ እንከባከብሻለሁ፣ አነግስሻለሁ ብልሃት ሊሆን ይችላል። ቀለበት አስርልሻለሁ ብልሃት ሊሆን ይችላል። አገባሻለሁም ብልሃት ሊሆን ይችላል። ይህንን ግን ሞቀታ በተሰማህ ጊዜ ነው፣ ወይ ደግሞ የደስታ ስሜት በተሰማህ ጊዜ ነው። ይህንን ስሜት ግን ነገ በተረጋጋህ ጊዜ ወይ ደግሞ ሞቀታው በለቀቀህ ጊዜ ወደ ተረጋጋው የፍቅር ህይወትህ በተመለስክ ጊዜ ገና መሆንህን ይገባሃል። ወይ ደግሞ ለልጅቷ የገባህላትን ቃል የማይገባት መሆኑን ይገባሃል። ከዛም እሷ እኮ አይደለም ላገባት ያሰብኳት፣ እሷ እኮ አይደለችም ስመኛት የነበረው፣ ይሄ ሁሉ የነገርኳት እኮ ለእሷ ያሰብኩት አልነበረም ብለህ በውስጥህ ታስባለህ። ስለዚህ በንዴትህ ሰዓት ብቻ ሳይሆን በደስታህ ጊዜም ስሜትህ መቆጣጠር የምትችል ኮራ ያልክ ወንድ ከሆንክ ሰው በቀላሉ አይመዘንህም። በስሜት የምትገባው ቃልም ስለማይኖር ቃሉና ተግባሩ አንድ አይደለም ተብለህ አትወቀስም። የተከበርክ ነው የምትሆነው። ስምህ በቀላሉ በመጥፎ አይነሳም። በደለኝ፣ ጎዳኝ፣ ልቤን ሰበረው ተብለህ በሰዎች አትወቀስም። ለሁሉም ሴቶች ሳይሆን ያንተ ለሆነችው ተረጋግተህ ላሰብካት ለወደፊት ለመረጥካትና የመጨረሻዬ ናት ብለህ ለተመኘሃት ሴት ብቻ ነው ቃል የምትገባው። እንደዚህ አይነት ወንድ ከሆንክ በሴቶች ተመራጭ ነው የምትሆነው። ሌላው ደግሞ በሴቶች የምትመረጥና የምትወደድ መሆን ከፈለክ ብዙ ሴቶች መያዝ ሳይሆን አንድ ሴት መርጠህ መያዝ ስትችል ብቻ ነው። ልክ ነው። በዚህ ሰዓት ከአንዲት ሴት ጋር ጀምረህ መዝለቅ ከባድ ነው። ምክንያቱም ሁሉም ሰው እድሜ ደርሷል፣ 18 ዓመት አልፎኛል፣ ከአንድ ወንድ ጋር ወይ ደግሞ ከአንዲት ሴት ጋር ጓደኝነት ብጀምር ችግር የለውም እስኪ ላይፉን ሊየው ብሎ ነው
ላይፍ መጀመር ስላለበት ብቻ ዝም ብሎ የሚጀምረው? ይሄ ማቹር የምንለው ወንድ ግን ትክክለኛ የምንለው ወንድ ግን ከብዙ ሴቶች ጋር መታየት አይፈልግም። የሴት ጓደኛ ስለያዙ ላይፍ ስለጀመሩ አይጀምርም። ብዙ ሴቶች ከሱ ጋር ጓደኝነት እንዲጀምሩ ቢጠይቁት እንኳን ፈቃደኛ አይሆንም። አንዲት ሴት ከያዘ የፈለገ ቁንጅና ያላቸው ዝነኞች፣ ሀብታም፣ ብዙ የተወራላቸው ሴቶች ቢመጡ እንኳን ምንም አይመስለውም። በቃ ልቦ አንድ ሴት ላይ ስለወሰነ በሷ ላይ ስላረፈ እሷ በብዙ ሴቶች እንድትቀና ሳይሆን ብዙ ሴቶች በሷ እንዲቀኑ ነው የሚያደርገው። እንግዲህ ለዛሬ ያዘጋጀሁት ሐሳብ ይሄን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁም ሼር አድርጉት። የተሰማችሁንም ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቻው ቻው፣ ሰላም ሁኑልኝ።